ይህ ዲደብሊው ነው። ዲደብሊው ከመሃል አውሮፓ በየዕለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል። ጤና ይስጥልኝ፣ እንደምናመሻችሁ። ሐምሌ 17 ነው ዛሬ 2011። አብራችሁን አምሹ። ነጋሽ መሐመድ ነኝ። በቅድሚያ የማድመጫ መስመሮቻችንን ላስታውሳችሁ። በራዲዮ 13780 ኪሎ ሄርዝ 22 ሜትር ባንድ እና 11995 ኪሎ ሄርዝ 25 ሜትር ባንድ ነው። በሳተላይት በድር 4 በ11996 ሜጋ ሄርዝ ዲw ኤ2 26 ዲግሪ ኢስት ሆሪዞንታል፣ በናይል ሳት 201 7 ዲግሪ ዌስት ቨርቲካል በ11976 ሜጋ ሄርዝ ዲw ኤ2 ላይ እንገኛለን። ስርጭታችንን ከድረገጻችን ወይንም ዲw አምሃሪክ በተባለው አፕሊኬሽን በተንቀሳቃሽ ስልክና ታብሌት ይደመጣል። ዲw አምሃሪክ የፌስቡክ አድራሻችንም ነው። በፌስቡክ ስርጭታችን በቀጥታ ሲተላለፍ ማድመጥ፣ አስተያየትና ትችት መስጠት ትችላላችሁ። የአዲስ አበባና የአካባቢው አድማጮች በኢትዮ ኤፍኤም 107.8 አድምጡን። ቀዳሚው ዝግጅት ሁሌም እንደምናደርገው የዓለም ዜና ነው። ዜናውን የሚለጥቀው የዜና መጽሔት ጥንቅራችን የሲዳማ ግጭትና የፖለቲከኞች ወቀሳን የሚቃኘውን ዘገባ ያስቀድማል። የቤኒሻንጉልና የሱዳን ብሉ ናይል ግዛት መሪዎች ውይይት፣ የቀድሞው የኢትዮ ሶማሌ ርዕሰ መስተዳደር የክስ ሂደት፣ በምርጫ ረቂቅ ሕግ ላይ የተደረገ ውይይት፣ ስለ ኢትዮጵያ የፕሬስ ነጻነት የጋዜጠኞች መብት ተሟጋቹ ድርጅት የሰጠው መግለጫን ዜና መጽሔቱ በየተራ ያስተነትናል። ሳምንታዊው ከኢኮኖሚው ዓለም ዝግጅት የኢትዮ ቴሌኮምን የኢንተርኔት አገልግሎት ነው የሚመለከተው። ሳይንስና ቴክኖሎጂ ደግሞ የሐዋሳ ዩኒቨርሲቲ በእንስሳት በሽታ ላይ የሚያደርገውን ምርመራ ይቃኛል። ከዓለም ዜናን ጀምር። ተረኛው እሸቴ በቀለ ነው። የዲደብሊው ዜና። በመጀመሪያም ዋና ዋና ዜና። የደቡብ ኢትዮጵያ ሕዝቦች ዴሞክራሲያዊ ንቅናቄ ደኢህዴን ከነገ ጀምሮ ከንቅናቄው ከፍተኛና መካከለኛ አመራሮች ጋር ምክክር ሊያካሄድ ነው። በስብሰባዎቹ ደኢህዴን በማዕከላዊ ኮሚቴው ባስተላለፋቸው ውሳኔዎች ላይ ምክክር ያደርጋል ተብሏል። በሶማሊያ አንድ አጥፍቶ ጠፊ በዛሬው ዕለት ወደ ሞቃዲሾ ከተማ ከንቲባ ቢሮ ገብቶ በወገቡ ላይ የታጠቀውን ፈንጂ ማፈንዳቱን ፖሊስ አስታወቀ። ፖሊስ እንዳለው ዛሬ ማምሻውን ፍንዳታው ሲከሰት በከንቲባው ቢሮ በጸጥታ ላይ ያተኮረ ስብሰባ በመካሄድ ላይ ነበር። የከተማዋ ከንቲባ ቆስለዋል ተብሏል። በደቡብ ሱዳን የመንግስት ኃይሎችና የሰላም ስምምነት ለመፈረም አሻፈረኝ ባሉ አማጽያን መካከል በትናንትናው ዕለት ከመዲናይቱ ጁባ አቅራቢያ ውጊያ መቀስቀሱን አማጽያን አስታወቁ። ቦሪስ ጆንሰን የብሪታንያን ጠቅላይ ሚኒስትርነት ስልጣን ተረከቡ። ግዙፉ አውሮፕላን አምራች ኩባንያ ቦይንግ ባለፉት 3 ወራት ብቻ ወደ $3 ቢሊዮን ኪሳራ እንደገጠመው አስታወቀ። ዜናው በዝርዝር። የደቡብ ኢትዮጵያ ሕዝቦች ዴሞክራሲያዊ ንቅናቄ ደኢህዴን ከነገ ጀምሮ ከንቅናቄው ከፍተኛና መካከለኛ አመራሮች ጋር ምክክር ሊያካሄድ ነው። በስብሰባዎቹ ደኢህዴን በማዕከላዊ ኮሚቴው ባስተላለፋቸው ውሳኔዎች ላይ ምክክር እንደሚደረግ የሐዋሳው የዶይቸ ቬለ ወኪል ዘግቧል። ውይይቱ በደቡብ ክልል የሚገኙ 11 ዞኖች የየራሳቸው ክልላዊ መንግስት ለማቆም ላቀረቡት ጥያቄ መልስ ለመስጠት በተካሄደ ጥናትና በአፈጻጸሙ ላይ ያተኩራል ተብሏል። ለ7 ወራት ተካሂዷል የተባለው ጥናት የክልሉ ህዝቦች አብሮ የመቀጠል ፍላጎት እንዳላቸው ድምዳሜ ላይ መድረሱን የደኢህዴን ማዕከላዊ ኮሚቴ ባለፈው ሳምንት ከረዥም ስብሰባ በኋላ ባወጣው መግለጫ ጥቆማ ሰጥቷል። የሲዳማ ዞንን ዕጣ ፈንታ ለመወሰን በደቡብ ክልል ምክር ቤት ጥያቄ መሰረት የኢትዮጵያ ብሔራዊ ምርጫ ቦርድ በመጪዎቹ 5 ወራት ውስጥ ህዝበ ውሳኔ ለማካሄድ በዝግጅት ላይ መሆኑን አስታውቋል። የወላይታና የከፋ ዞን አስተዳዳሪዎች ደኢህዴን ከሲዳማ ዞን በቀር ሌሎቹን በነበሩበት ለማስቀጠል ወስኗል የሚሉትን ሀሳብ በይፋ መቃወማቸው ይታወሳል። የወላይታ ዞን ዋና አስተዳዳሪ አቶ ዳጋቶ ኩምቤ የሲዳማ ህዝብ ክልል ሆኖ ከተደራጀ በኋላ ቀሪዎቹ በአንድ ላይ ክልሉ ይሁኑ የሚለውን ምክረ ሀሳብ በመቃወም
የወላይታ ማዕከላዊ ኮሚቴ አባላት የደኢህዴንን ስብሰባ ረግጠው መውጣታቸውን ተናግረዋል። ሐምሌ 12 ቀን 2011 ዓ.ም በቦንጋ ከተማ በተካሄደ ሰላማዊ ሰልፍ የከፋ ዞን አስተዳደር የደኢህዴንን ውሳኔ እንደማይቀበል የዞኑ አስተዳዳሪ አቶ ተሰማ በላይ ተናግረዋል። ጥናቱ ላይ ይመክራል የተባለው ውይይት በአዲስ አበባና በሐዋሳ እንደሚካሄድ ሸዋንግዛው ወጋየሁ ዘግቧል። በስብሰባው የዞኖችና የወረዳዎች አመራሮች፣ የካቢኔ አባላት፣ በከፍተኛና በመካከለኛ ደረጃ የሚገኙ የንቅናቄው ካድሬዎች ይገኛሉ ተብሏል። በሶማሊያ አንድ አጥፍቶ ጠፊ በዛሬው ዕለት ወደ ሞቃዲሾ ከተማ ከንቲባ ቢሮ ገብቶ በወገቡ ላይ የታጠቀውን ፈንጂ ማፈንዳቱን ፖሊስ አስታወቀ። ፖሊስ እንዳለው ዛሬ ማምሻውን ፍንዳታው ሲከሰት በከንቲባው ቢሮ በጸጥታ ላይ ያተኮረ ስብሰባ በመካሄድ ላይ ነበር። በፍንዳታው የከተማዋ ከንቲባ አብዲራህማን ኦማር ኡስማን መቁሰላቸውን ምክትላቸው መሐመድ አብዱላሂ ቱላህ በመንግስት ለሚተዳደረው ሞቃዲሾ ራዲዮ ተናግረዋል። እስካሁን ድረስ ከአጥፍቶ ጠፊ ውጪ በፍንዳታው የተገደሉ ሰዎች ስለመኖራቸው የሚታወቅ ነገር የለም። ግለሰቡ እንዴት ወደ ከንቲባው ቢሮ እንደገባ፣ በቢሮው በስብሰባ ላይ የነበሩ ሰዎች ማንነትም ይፋ አልተደረገም። አልሸባብ ከዚህ ቀደም በመንግስት ቢሮዎችና ከፍተኛ ሹማምንት ላይ ያነጣጠሩ ጥቃቶች ሲፈጽም ቆይቷል። በደቡብ ሱዳን የመንግስት ኃይሎችና የሰላም ስምምነት ለመፈረም አሻፈረኝ ባሉ አማጽያን መካከል በትናንትናው ዕለት ከመዲናይቱ ጁባ አቅራቢያ ውጊያ መቀስቀሱን አማጽያን አስታወቁ። ባለፈው መስከረም የደቡብ ሱዳን ተፋላሚ ኃይሎች የሰላም ስምምነት ከተፈራረሙ ወዲህ ከጁባ አቅራቢያ እንዲህ አይነት ግጭት ሲቀሰቀስ የመጀመሪያው ነው። ከዋና ከተማዋ በ100 ኪሎ ሜትር ርቀት ላይ በሚገኘው ሎቦኖክ የተባለ አካባቢ ግጭቱ ከተቀሰቀሰ በኋላ በጁባ የጸጥታ ጥበቃው መጠናከሩን የፈረንሳይ ዜና አገልግሎት ዘግቧል። በቀድሞው የጦር ጀነራል ቶማስ ሲሪሎ ስዋካ የተመሰረተውና የፕሬዝዳንት ሳልቫ ኪርን ስልጣን ለመገልበጥ ጥሪ ያቀረበው ብሔራዊ የድህነት ግንባር ትናንት ማለዳ በመንግስት ኃይሎች ጥቃት ተሰንዝሮብኛል ሲል ከሷል። ግንባሩ ባወጣው መግለጫ 8 የጠላት ወታደሮች ገድያለሁ ቢልም ከገለልተኛ ወገን አለመረጋገጡን የፈረንሳይ ዜና አገልግሎት ዘግቧል። ግንባሩ ሎቦኖክ በተባለው አካባቢ በሚገኝ የጦር ሰፈሩ ላይ ተጨማሪ ጥቃት ሊሰነዘር እንደሚችል አስታውቋል። የደቡብ ሱዳን ጦር ቃል አቀባይ ሉል ሩዋይ ኩአንግ ግን ስለተባለው ጥቃት መረጃ የለንም ብለዋል። በጁባ የሚገኙ የፈረንሳይ ዜና አገልግሎት ወኪሎች በዋና ከተማዋ ወታደሮች መሰማራታቸውንና ከወትሮ በተለየ የጸጥታ ቁጥጥር እየተደረገ መሆኑን ገልጸዋል። የደቡብ ሱዳን መንግስት በሬክ ማቻር ከሚመራው የሱዳን ህዝቦች ነጻነት ንቅናቄ አንጃ ጋር ባለፈው መስከረም ስምምነት ቢፈጽምም ብሔራዊ የድህነት ግንባር ውድቅ አድርጎታል። ይህ ዶይቸ ቬለ ነው። የኬንያው ፕሬዝዳንት ኡሁሩ ኬንያታ በሙስና ተጠርጥረው ክስ በተመሰረተባቸው ሄንሪ ሮቲች ምትክ ኡኩር ያታኒን ጊዜያዊ የገንዘብ ሚኒስትር አድርገው ሾሙ። የሰራተኛ ሚኒስትር የነበሩት ኡኩር ያታኒ በጊዜያዊነት መሾማቸውን የፕሬዝዳንቱ ጽህፈት ቤት በዛሬው ዕለት ባወጣው መግለጫ አረጋግጧል። የቀድሞው የገንዘብ ሚኒስትር በኬንያ በ46 ቢሊዮን ሽልንግ 2 ግዙፍ ግድቦች ለመገንባት የተያዘን እቅድ ከልሰው የገንዘብ መጠኑን ወደ 63 ቢሊዮን ሽልንግ በማሳደግ ልዩነቱን ተከፋፍለዋል በሚል ተጠርጥረው ክስ ተመስርቶባቸዋል። የቀድሞው ባለስልጣን ሮቲች ትናንት ፍርድ ቤት ቀርበው ጥፋተኛ አይደለሁም ሲሉ ቃላቸውን ሰጥተዋል። በሙስና ድርጊቱ እጁ አለበት የተባለው ሲኤምሲ ዲ ራቬና የተባለ የጣሊያን የግንባታ ኩባንያ ትላንት ባወጣው መግለጫ ምንም ጥፋት አልፈጸምኩም ብሏል። ኩባንያው ለጉዳዩ መፍትሄ ለማበጀት ከኬንያ ባለስልጣናት ጋር በመተባበር ላይ መሆኑን አስታውቋል። የኬንያ አቃቢ ሕግ ዳይሬክተር ኖርዲን ሃጂ እንዳሉት ግን ኩባንያው ለመተባበር ፈቃደኛ አልሆነም። ኖርዲን ከኩባንያው ዳይሬክተሮች መካከል አንዱ ወደ ኬንያ ተወስደው ከችሎት እንዲቆሙ ለማድረግ መዘጋጀታቸውንም ገልጸዋል። ቦሪስ ጆንሰን የብሪታንያን ጠቅላይ ሚኒስትርነት ስልጣን ተረከቡ። የቀድሞው ጋዜጠኛና የውጭ ጉዳይ ሚኒስትር ስልጣናቸውን የተረከቡት ቴሬሳ ሜይ ከአገሪቱ ንግስት ፊት ቀርበው በይፋ ስራ ከለቀቁ በኋላ ነው። በንግስት ኤልሳቤጥ መንግስት እንዲመሰርቱ ፈቃድ ያገኙት ጠቅላይ ሚኒስትሩ በይፋ ስልጣን ከጨበጡ በኋላ ባሰሙት ንግግር አገራቸው ከአውሮፓ ህብረት በታቀደው ዕለት እንደምትወጣ ተናግረዋል። ጠቅላይ ሚኒስትር ጆሪስ ጆንሰን ከብሪታንያ በተቃራኒ ይቆምራሉ ያሏቸውን ሁሉ ይከስራሉ ሲሉ ተቺዎቻቸውንና ተጠራጣሪዎቻቸውን ወርፈዋል። ተጠራጣሪዎቻችን ውድቀታችንን የሚመኙና ክፉ ብቻ የሚታያቸው ሁሉ በድጋሜ ሐሳባቸው ፉርሽ ይሆናል። ከብሪታንያ በተቃራኒ የሚቆምሩ ራቁታቸውን ይቀራሉ። ምክንያቱም እምነትን ወደ ዲሞክራሲያችን በመመለስ የአገሪቱ ምክር ቤት በተደጋጋሚ ለህዝቡ የገባውን ቃል እናሳካለን።
ያለምንም አንገራገር በጥቅምት 31 ከአውሮፓ ህብረት ለቀን በመውጣት አዲስና የተሻለ ስምምነት እንፈጽማለን። ከጎርጎሮሳዊው 2016 ዓመተ ምህረት ጀምሮ ብሪታንያን በጠቅላይ ሚኒስትርነት ካገለገሉት ቴሬሳ ሜይ በተጨማሪ ምክትላቸው የነበሩት ዴቪድ ሌዲንግተን፣ የፋይናንስ ሚኒስትሩ ፊሊፕ ሃሞንድ እና ሌሎች 5 ከፍተኛ ሹማምንት ዛሬ ከስራቸው ለቀዋል። ቴሬሳ ሜይ ከጽህፈት ቤታቸው ደጃፍ ደጋፊዎቻቸውን በይፋ ከመሰናበታቸው በፊት ባደረጉት የመጨረሻ ንግግር ለተተኪያቸው ቦሪስ ጆንሰን መልካም ምኞታቸውን ገልጸዋል። ቦሪስ የወግ አጥባቂ ፓርቲ መሪነትን በማሸነፋቸው በድጋሜ የእንኳን ደስ አለው መልእክቴን አስተላልፋለሁ። እርሳቸውና የሚመሩት መንግስት በሚመጡት ወራትና ዓመታት መልካሙ ሁሉ እንዲገጥማቸው እመኛለሁ። የእነርሱ ስኬት የሀገራችንም ነው። እነዚያ ስኬቶች በርካታ ይሆናሉ ብዬ ተስፋ አደርጋለሁ። ስኬቶቻቸው በባለፉት 10 ዓመታት ገደማ በነበሩ ወግ አጥባቂ ወይም ወግ አጥባቂ መር መንግስታት ስራ ላይ ይገነባል። በዚያን ጊዜ ምጣኔ ሀብታችን አገግሟል። የመንግስት አገልግሎት ተሻሽሏል። በዓለም መድረክ እሴቶቻችንን ተከላክለናል። እርግጥ ነው በርካታ የቤት ስራ ይቀራል። አስቸኳዩ ስራ ከአውሮፓ ህብረት የምንወጣበትን ሂደት ለመላው ዩናይትድ ኪንግደም በሚበጅ መንገድ ማጠናቀቅ ነው። ብሪታንያ ከአውሮፓ ህብረት አባልነቷ በምትወጣበት ሁኔታ ላይ ጠቅላይ ሚኒስትር ቴሬሳ ሜይ ካደረጉት ድርድር ውጪ ሌላ እንደማይኖር የአውሮፓ ምክር ቤት ለአዲሱ ጠቅላይ ሚኒስትር ማስጠንቀቂያ ሰጥቷል። ምክር ቤቱ ዛሬ ባወጣው መግለጫ ቦሪስ ጆንሰን ለወግ አጥባቂ ፓርቲ መሪነት በተወዳደሩበት ወቅት በጉዳዩ ላይ ያደረጉት ንግግር ብሪታንያ ከህብረቱ አባልነቷ ያለ ሁነኛ ስምምነት የመውጣት እድሏን ከፍ ያደርገዋል ብሏል። ግዙፉ አውሮፕላን አምራች ኩባንያ ቦይንግ ባለፉት 3 ወራት ብቻ ወደ $3 ቢሊዮን ኪሳራ እንደገጠመው አስታወቀ። የኪሳራው መጠን በተመሳሳይ ሩብ ዓመት ገጥሞት የማያውቅ ነው ተብሏል። መቀመጫውን በአሜሪካ ቺካጎ ያደረገው ቦይንግ በኢትዮጵያ ከደረሰው አደጋ በኋላ 737 ማክስ የተባሉ የአውሮፕላን ስሪቶች አንድም ለደንበኞቹ አላስረከበም። በዓለም ገበያ ከፍተኛ ተቀባይነት አግኝቶ የነበረው 737 ማክስ 2 አውሮፕላኖች በኢትዮጵያና በኢንዶኔዥያ በ5 ወራት ልዩነት ተከስክሰው 346 ሰዎች መሞታቸው አይዘነጋም። በኢትዮጵያ ከደረሰው አደጋ በኋላ ከበረራ የታገደው ይኸው አውሮፕላን ወደ ስራ የሚመለስበት ጊዜ ከተጠበቀው በላይ መራዘሙን ኩባንያው አስታውቋል። በዚሁ ሳቢያ አውሮፕላኑ ለሚገለገሉ አየር መንገዶች የሚከፈለውን ጨምሮ የ737 ማክስ ቀውስ ቦይንግን ከ$8 ቢሊዮን በላይ ለሆነ ወጪ ዳርጎታል። የኩባንያው ዋና ስራ አስፈጻሚ 737 ማክስ ከበረራ ታግዶ የሚቆይበት ጊዜ ከተራዘመ ይኸው አውሮፕላን የሚመረትበትን ዘርፍ በጊዜያዊነት ሊያግዱ እንደሚችሉ ተናግረዋል። ይህ ዶይቼ ቬለ ነው። ዜናውን ከማብቃታችን በፊት ዋና ዋናዎቹን በድጋሚ የደቡብ ኢትዮጵያ ህዝቦች ዴሞክራሲያዊ ንቅናቄ ደኢህዴን ከነገ ጀምሮ ከንቅናቄው ከፍተኛና መካከለኛ አመራሮች ጋር ምክክር ሊያካሂድ ነው። በስብሰባዎቹ ደኢህዴን በማዕከላዊ ኮሚቴው ባስተላለፋቸው ውሳኔዎች ላይ ምክክር ያደርጋል ተብሏል። በሶማሊያ አንድ አጥፍቶ ጠፊ በዛሬው ዕለት ወደ ሞቃዲሾ ከተማ ከንቲባ ቢሮ ገብቶ በወገቡ ላይ የታጠቀውን ፈንጂ ማፈንዳቱን ፖሊስ አስታወቀ። ፖሊስ እንዳለው ዛሬ ማምሻውን ፍንዳታው ሲከሰት በከንቲባው ቢሮ በጸጥታ ላይ ያተኮረ ስብሰባ በመካሄድ ላይ ነበር። በጥቃቱ የከተማዋ ከንቲባ ቆስለዋል ተብሏል። በደቡብ ሱዳን የመንግስት ኃይሎችና የሰላም ስምምነት ለመፈረም አሻፈረኝ ባሉ አማጽያን መካከል በትናንትናው ዕለት ከመዲናይቱ ጁባ አቅራቢያ ውጊያ መቀስቀሱን አማጽያን አስታወቁ። የኬንያው ፕሬዝዳንት ኡሁሩ ኬንያታ በሙስና ተጠርጥረው ክስ በተመሰረተባቸው ሄንሪ ሮቲች ምትክ ኡኩር ያታኒን ጊዜያዊ የገንዘብ ሚኒስትር አድርገው ሾሙ። ቦሪስ ጆንሰን የብሪታንያን ጠቅላይ ሚኒስትርነት ስልጣን ተረከቡ። ግዙፉ አውሮፕላን አምራች ቦይንግ ኩባንያ ባለፉት 3 ወራት ብቻ ወደ $3 ቢሊዮን ኪሳራ እንደገጠመው አስታወቀ። ዜናው በዚሁ አበቃ። ጤና ይስጥልኝ። የዓለም ዜና እሸቴ በቀለ ነው ያሰማን። የዜና መጽሔት የሲዳማ ግጭትና የሲያን ወቀሳ፣ የቤኒሻንጉልና የብሉ ናይል ግዛት መሪዎች ውይይት፣ የእነ አብዲ መሐመድ የክስ ሂደት፣ የምርጫ ረቂቅ ሕግ ውይይት፣ የጋዜጠኞች መብት በኢትዮጵያ የዛሬው የዜና መጽሔት ጥንቅራችን የሚያስተነትናቸው ናቸው። በዚሁ ቅደም ተከተል ይሰማሉ።
በደቡብ ኢትዮጵያ የሲዳማ ዞንን ካለፈው ሳምንት ጀምሮ በሚያብጠው ግጭትና ግድያ ለጠፋው ሕይወት፣ አካልና ንብረት የአካባቢው ፖለቲከኞች ወቀሳ ጀምረዋል። ሲዳማ ዞን የክልል አስተዳደርነት ስልጣን እንዲኖረው በቀረበው ጥያቄ መዘዝ የተገደለው ሰው ቁጥርና የጠፋውን ንብረት ብዛት በተመለከተ ከፌዴራል ከክልሉም ሆነ ከዞኑ ባለሥልጣናት እስካሁን በይፋ ያሉት ነገር የለም። የአይን ምስክሮችና ተቃዋሚ ፖለቲከኞች ግን በግጭቱ በትንሹ 60 ሰዎች ተገድለዋል፣ ብዙ ሚሊዮን ብር የሚያወጣ ሀብትና ንብረት ወድሟል ባዮች ናቸው። ተቃዋሚው የሲዳማ አርነት ንቅናቄ ሲያን በምህጻሩ ዛሬ ባወጣው መግለጫ ለግድያ ግጭቱ ለተነሳው ጥያቄ በሕገ መንግሥቱ መሠረት መልስ ያልሰጡ ያላቸውን ወገኖች ተጠያቂ አድርጓል። ንቅናቄው ተጠያቂ ያላቸውን ወገኖች ግን በስም አልጠቀሰም። የሐዋሳው ወኪላችን ሸዋንግዛው ወጋየሁ ተከታዩን ዘገባ ልኮልናል። የንቅናቄው አመራሮች በግጭቱ ሕይወታቸውን ላጡ፣ የአካል ጉዳት ለደረሰባቸውና ንብረት ለወደመባቸው ዜጎች የተሰማቸውን ሐዘን ገልጸዋል። በንቅናቄው የሕዝብ ግንኙነት ኃላፊ በአቶ ደሳለኝ ሜሳ የተነበበው መግለጫ ግጭቱን ተከትሎ የጠፋው የሰው ሕይወትና የአገር መከላከያ ሰራዊት በዜጎች ላይ የወሰደው የኃይል እርምጃ በገለልተኛ ወገን እንዲጣራ ሲልም ጠይቋል። ይህን ተግባር ሰፊውን የሲዳማ ሕዝብ የማይወክል በመሆኑ በዚህ ድርጊት በቀጥታም ሆነ በተዘዋዋሪ የተሳተፉ በገለልተኛ አካል እንዲጣራና በድርጊቱ ጉዳት የደረሰባቸው አካላትም ተገቢውን ካሳ እንዲፈጸምላቸውና እንክብካቤ እንዲደረግላቸው እንጠይቃለን። የሲዳማ ሕዝብ ከረጅም ጊዜ ጀምሮ በክልል ለመደራጀት ሲያቀርብ የነበረው ጥያቄ ምላሽ እንዲያገኝ ንቅናቄው ሲጠይቅ መቆየቱን ያስታወሰው መግለጫው፣ ይሁን እንጂ የሚመለከታቸው አካላት በሕገ መንግስቱ በተቀመጠው የጊዜ ገደብ መሰረት ምላሽ ለመስጠት አልቻሉም ብሏል። ይልቁንም እነኚህ ወገኖች በሚል በስም ያልጠቀሳቸው አካላት ጥያቄውን በፖለቲካ ሴራ ጠልፎ ለመጣል ጥረዋል፣ እኩይ ተግባራቸውም ፍሬ አፍርተዋል ሲል በመግለጫው ወቅሷል። የሲዳማ ሕዝብ ለዘመናት ሲጠይቅ የቆየው ሕገ መንግስታዊ በክልል የመደራጀት መብት ጉዳይ የሚመለከታቸው አካላት በሕገ መንግስት በተመለከተው ጊዜ ገደብ ውስጥ ተገቢውን ምላሽ እንደመስጠት ድርጅታችን በተደጋጋሚ ያሳሰበው ቢሆንም ለጥያቄው ተገቢውን ምላሽ ከመስጠት ይልቅ በፖለቲካ ሴራ ጠልፎ ለመጣል ሲታትር ቆይቷል። እኩይ ተግባራቸውን ፍሬ አፍርቶ በሲዳማ አለመረጋጋት ተፈጥሯል። የብሔራዊ ምርጫ ቦርድ በቅርቡ ያሳለፈው ውሳኔ በአዋጅ ከተሰጠው ስልጣንና ተግባር ውጪ ነው ያለው የንቅናቄው መግለጫ ቦርዱ ህዝበ ውሳኔውን ባስቀመጠው የጊዜ ገደብ እንዲያስፈጽም ሲልም አሳስቧል። ብሔራዊ ምርጫ ቦርድ ህዝብ ያሳየው አስገራሚ ትዕግስት እንደማድነቅና ለመካስ ቃል እንደመግባት በህግ ከተሰጠው ስልጣን በላይ ተንጠራርቶ ያሳለፈውን ውሳኔ አጥቀን እያወገዝን በተባለው ጊዜ ገደብ ውስጥ ፍጹም ገለልተኛና ተአማኒ በሆነ አካዋን ህዝበ ውሳኔ አደራጅቶ እንዲጨርስ አጥቀን እናሳስባለን። ባለፈው ሐሙስ በሐዋሳ ከተማም የሲዳማ ህዝብ በክልል ለመደራጀት ያቀረበው ጥያቄ በይፋ እንዲታወጅ የሚጠይቁ ወጣቶች ከጸጥታ አባላት ጋር መጋጨታቸውን ተከትሎ ሁከቱ በሲዳማ ዞን ወደሚገኙ የገጠር ከተሞች መዛመቱ ይታወሳል። የደቡብ ክልልና የሲዳማ ዞን መስተዳድሮች ግጭቱ በሰው ህይወትና ንብረት ላይ ያደረሰው የጉዳት መጠን እየተጠና ነው በሚል እስካሁን ይፋ አላደረጉም። የሲዳማ አርነት ንቅናቄ አመራሮችና በየአካባቢው የሚገኙ የዓይን እማኞች ግን በግጭቱ ከ60 በላይ ሰዎች ህይወታቸውን ያጡ ሲሆን በሚሊዮኖች ብር የሚገመት የመንግስትና የግለሰቦች ንብረት መውደሙን መግለጻቸው ይታወሳል። ለዲደብሊው ዘገባ ሸዋንግዛው ወጋየው ሐዋሳም። የቤኒሻንጉል ጉሙዝ ክልላዊ መንግስትና ብሉ ናይል የተባለው የሱዳን ግዛት ከፍተኛ ባለስልጣናት የአዋሳኝ ድንበሮቻቸውን ሰላምና ደህንነት ለማስከበር በጋራ ስለሚሰሩበት ስልት እየተወያዩ ነው። የቤኒሻንጉል ጉሙዝ ርዕሰ መስተዳድር አሻድለ ሐሰንና የብሉ ናይል አገረ ገዢ ሜጀር ጀነራል አሕመድ አብዱራሂም የመሯቸው የሁለቱ ግዛቶች ባለስልጣናት አሶሳ ውስጥ ባደረጉት ስብሰባ በተለይ የጦር መሳሪያንና ህገወጥ ሰዎች ዝውውርን በጋራ በሚቆጣጠሩበት እቅድ ላይ ጊዜ ሰጥተው መክረዋል። ባለስልጣናቱ በድንበር አካባቢ የሚኖሩ የኢትዮጵያና የሱዳን ዜጎች ግንኙነትና ወዳጅነቶችን ያጠናክራሉ የተባሉ እቅዶች ከዚህ ቀደም ገቢራዊ ማድረጋቸውን ገልጸዋል። የአሶሳው ወኪላችን ነጋሳ ደሳለኝ ውይይቱን ተከታትሎታል።
በዚህ የውይይት መድረክ ላይ ኢትዮጵያና ሱዳን የረጅም ዘመናት ታሪካዊና ዲፕሎማሲያዊ ግንኙነት አላቸው ያሉት የቤንሻንጉል ጉሙዝ ክልል ፕሬዝዳንት አቶ አሻድሊ ሀሰን የክልሉ መንግስትና የብሉ ናይል ግዛት አስተዳደር እንደ ሀገር ያሉትን ዲፕሎማሲያዊ ግንኙነቶችን በማጠናከር የአካባቢውን ሰላምና ጸጥታ በጋራ ከመጠበቅና መቆጣጠር አልፎ በድንበር አካባቢ የሚኖሩ የሁለቱ ሀገር ህዝቦችን የእርስ በርስ ግንኙነት ሊያጎለብቱ የሚችሉ የጋራ እቅዶችን ከዚህ በፊት ተግባራዊ ማድረጋቸውን ተናግሯል። ከዚህ ቀደም በድንበር አካባቢ የሚስተዋሉ የኮንትራባንድ ንግድን ለመግታት በተሰሩ ስራዎች ሙሉ በሙሉ ማስቆም አለመቻሉን የገለጹት ፕሬዝደንቱ በቀጣይም ችግሩን ለመቅረፍ ሁለቱም ክልሎች በትኩረት ይሰራሉ ብለዋል። በየ6 ወሩ ሁለቱ ክልሎች በአካባቢው ሰላምና ጸጥታ ጉዳይ ላይ በቋሚነት ውይይት ሲያደርጉ እንደነበር የተናገሩት አቶ አሻድሊ ከቅርብ ጊዜ ወዲህ ደግሞ በኢትዮጵያና ሱዳን በተፈጠረው ፖለቲካዊ አለመረጋጋት ምክንያት በድንበር አካባቢ የሚደረጉ የጸጥታ ትብብር ስምምነቶች በተቀመጠላቸው ጊዜ ገደብ መሰረት ሳይከናወን መቆየቱን አመልክቷል። ትልቁ በእኛ እቅድ ከምናስቀምጣቸው ተግባራት በተለይ ከጎረቤት ብሉ ናይል ስቴት ጋር አንዱ የህገወጥ ንግድና ኮንትሮባንድን የመከላከል ስራ ነው። የህገወጥ ንግድና ኮንትሮባንድን በተመለከተ ለረጅም ጊዜ እቅድ ውስጥ አስቀምጠን ስንተገብር ነበር። ችግሩ ግን አሁንም ቢሆን አለ። ከዚህ አኳያ አሁንም ቁልፍ ጉዳይ አድርገን በዚህ የምንገመግመውና በቀጣይ ደግሞ በእቅድ ውስጥ አስገብተን የህገወጥ ንግድና ኮንትሮባንድም የመከላከል ስራ በጋራ መንቀሳቀስ እንዳለብን አምናለሁ። ከዛ ውጪ የሚታዩ ችግሮችም ቢሆን በጋራ እየተፈታ የሚሄድበት ምክንያቱም ሱዳንም ቢሆን የአገራችንም ህገወጥ ንግድና ኮንትሮባንድ ለሀገር የሚያደርሰው ተጽዕኖ ሁለቱ የሀገር መንግስታት ይገነዘቡታል። የጋራ እቅድ እናዘጋጃለን። እቅዱ ለአንድ ዓመት የሚቆይ እቅድ ነው የምናዘጋጀው። ስለዚህ በሚቀጥሉት 6 ወራት ይሄን ያቀድነው እቅድ በጋራ ገንግመን የጋራ አቅጣጫ የምንይዝበት ሁኔታ እንፈጥራለን ብዬ አስባለሁ። የብሉ ናይል ግዛት በዛሬው ዕለት ባደረጉት ንግግር በሱዳን ላይ የተፈጠረው ችግር የክቡር ጠቅላይ ሚኒስትራችን ያበረከተው አስተዋጽኦ ትልቅ ምስጋና ነው ያቀረቡት። ይሄም ምስጋና ጭምር ለክቡር ጠቅላይ ሚኒስትራችን ጭምር እንዲደርስ አደራ ነው የሰጡን። ከዚህ አኳያ አገራችን ለሱዳን ትልቅ አስተዋጽኦ ያበረክታል። ለሱዳን ህዝብ ያለውን ችግር በሰላማዊ መንገድ እንዲፈታ በዛ ላይ ዲሞክራሲያዊ አሰራሩን በሚፈቅደው መንገድ ድጋፉን የሚያደርግበት ሁኔታዎች ተፈጥሮ ነበር። አሁንም ድጋፉ ተጠናክሮ እንደሚቀጥል እምነት አለኝ። የብሉ ናይል ግዛት ፕሬዝዳንት ሜጀር ጀነራል አህመድ አብዱራሂም በበኩላቸው በድንበሮች አካባቢ በርካታ ህገወጥ የጦር መሳሪያ ዝውውር ያለበት በመሆኑ በዘላቂነት መፈታት እንዳለበት ነው የገለጹት። ከዚህም በተጨማሪ በሱዳን ተፈጥሮ የነበረውን የፖለቲካ አለመረጋጋትን ለመፍታት የኢትዮጵያ መንግስት ላደረገው አስተዋጽኦ ምስጋና አቅርበዋል። ላኪን ነቁሉ ለልሸዕብ السوداني ولحكومة السودان በዚህ መድረክ ላይ ለመላው ኢትዮጵያና ሱዳን ህዝቦች የማስተላልፈው መልእክት የሁለቱ ህዝቦች የጋራ ግንኙነት ቀጣይነት ያለውና በምንም አይነት መልኩ የማይቋረጥ መሆኑን ላረጋግጥ ወዳለሁ። እንደዚሁም እኛን የገጠመን የፖለቲካ ችግር እና ፈተና የሚፈታው በመድረክ በውይይትና በጠረጴዛ ዙሪያ እንጂ በሌላ መልኩ እንደማይፈታ ጽኑ እምነት አለን። ይህንን ካደረግን ነው ህዝባችንን ወደ ሰላምና ወደ ተረጋጋ የልማት ጎዳና ልናመራ የምንችለው። حتى نخرج بشعبينا إلى بر الأمان وتوفير الأمن والاستقرار። ትናንት የተጀመረው ይህ ውይይት ዛሬም የቀጠለ ሲሆን ሁለቱ ክልሎች በህገወጥ የጦር መሳሪያና ህገወጥ የሰዎች ዝውውርን ለመግታት የሚያስችሉ የጋራ ስምምነቶችን ይፈራረማሉ ተብሎ ይጠበቃል። ነጋሳ ደሳለኝ ከአሶሳ ያስተላለፈልን ዘገባ ነበረ። በነፍስና ንብረት ማጥፋት ወንጀል የተከሰሱት የቀድሞው የኢትዮጵያ ሶማሌ ክልል ርዕሰ መስተዳድር አብዲ መሐመድ ዑመርና ሌሎች ባለሥልጣናት ያቀረቡትን የክስ መቃወሚያ የፌዴራል ከፍተኛ ፍርድ ቤት 4ኛ ወንጀል ችሎት ውድቅ አደረገው። ይሁንና ዛሬ አዲስ አበባ ያስቻለው ፍርድ ቤት በአንደኛ ተከሳሽ ዑመር መሐመድና በ43ኛ ተከሳሽ ሃኒ መሐመድ በአንደኛ ተከሳሽ አብዲ መሐመድና በ43ኛ ተከሳሽ ሃኒ መሐመድ የተመሠረተው ክስ እንዲሻሻል በይኗል። ችሎቱ እንደ ወትሮው ለጋዜጠኞች ክፍት ቢሆንም ጋዜጠኞች ሂደቱን ሳያዛቡ እንዲዘግቡ የመሃል ዳኛው ያልተለመደ አይነት ማስጠንቀቂያ ብጤ ሰጥተዋል። የአዲስ አበባ ወኪላችን ዮሐንስ ገብረ እግዚአብሔር ዝርዝር ዘገባ ልኮልናል። ዛሬ ያስቻለው 4ኛ ወንጀል ችሎት በአቃቤ ሕግ ክስ ላይ ጠበቆች ያቀረቡትን የመቃወሚያ ሐሳብን አይቶ ብይን ለመስጠት ነበረ። ችሎቱ የተሰጠው ብይን በጣም ዝርዝር በመሆኑ ጠበቆች ቅጂ ወስደው ማየት እንደሚችሉ በመግለጽ ዋና ዋና ብሎ ከጠቀሳቸው የተወሰኑትን ለመጥቀስ ያህል ክሱ ያልተብራራና ግልጽነት የጎደለው ነው ለሚለው ችሎቱ ክሱ ተከሳሾች በጋራና በተናጠል የፈጸሙትን ድርጊት ዘርዝሮ ያቀረበ ነው በማለት መቃወሚያውን ውድቅ አድርጎታል።
ወንጀሉ የትና መቼ መፈጸሙ አልተብራራም ለተባለውም ተከሳሾች ፈጸሙት የተባለውን ድርጊት በጊዜ መጠቀሱን በአብነት በመግለጽ ውድቅ አድርጎታል። ሄጎ የተባለው ህገወጥ ቡድን ሳይሆን በክልሉ ካቢኔ የተቋቋመ ህጋዊ ቡድን ነው ለተባለውም ይህ ማስረጃ በሚቀርብበት ጊዜ የሚቀርብ እንጂ አሁን አቋም የሚወሰድበት አይደለም በማለት ፍርድ ቤቱ አልተቀበለውም። በስመ ሞክሼነት ቀረብን እንጂ እኛ አይደለንም ላሉ ሁለት ተከሳሾች ደግሞ አቃቤ ህግ የአንዱ ስም አሻሽሎ ማቅረቡን የሁለተኛው ደግሞ ማስረጃ በሚቀርብበት ጊዜ የሚታይ መሆኑን በመግለጽ ውድቅ አድርጎታል። ፍርድ ቤቱ ከአንደኛና 43ኛ ተከሳሾች በስተቀር የሁሉም የክስ መቃወሚያዎች ውድቅ አድርጎታል። የአንደኛ ተከሳሽ አቶ አብዲ መሐመድ በአማራጭነት የቀረበው ክስ ከዋናው ክስ የሚጣረስና በደንብ ያልተብራራ ነው ተብሎ የቀረበውን መቃወሚያ በመቀበል ተሻሽሎ እንዲቀርብ ብይን ሰጥቷል። የ43ኛ ተከሳሽ ሴት ሆኖ ሳለ በወንድ መጠቀሱንም እንዲሻሻል አዟል። በዕለቱ ከአንደኛና 43ኛ ተከሳሾች በስተቀር የእምነት ክህደት ቃላቸውን እንዲሰጡ ተጠይቀው ሁሉም ድርጊቱን አልፈጸምንም፣ ጥፋተኛ አይደለንም ብለው ክደው ተከራክረዋል። አንዳንዶቹ ጥፋቱ ሲፈጸም በሕክምና ላይ እንዲሁም በሌላ ቦታ ነበርን በማለት ለችሎቱ አስረድተዋል። አቃቤ ሕግ በበኩሉ ተከሳሾች ክደው የተከራከሩ ስለሆነ ወንጀሉን በሰውና በሰነድ ማስረጃዎችን ለማስረዳት ተለዋጭ ቀጠሮ ይሰጠኝ ብለዋል። ችሎቱም እስካሁን ላልቀረቡ ተከሳሾች በአዲስ ዘመን ጋዜጣ መጥሪያ እንዲወጣላቸው እስካሁን ያልደረሳቸው የሲዲ እና የሰነድ ማስረጃዎች እንዲደርሳቸው በማዘዝ ለሐምሌ 29 2011 ዓ.ም የአንደኛና የ43ኛ ተከሳሾች የተሻሻለ ክስ ለማየት በዚያውም የምስክርነት አሰማሙን ለመወሰን ተለዋጭ ቀጠሮ ይዘዋል። በጋዜጣ መጥሪያ ላልደረሳቸው ሰዎች ስለ መጥሪያው ሁኔታ ውጤቱን አይቶ ብይን ለመስጠት ደግሞ ለነሐሴ 13 2011 ተለዋጭ ቀጠሮ ይዘዋል። ለዲደብሊው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባ። የምትከታተሉት ከዲደብሊው ዶቼ ቬለ የሚሰራጨውን የአማርኛ ዝግጅት ነው። ዜና መጽሔታችን ይቀጥላል። የኢትዮጵያን የምርጫ ሂደትና የፖለቲካ ፓርቲዎች አደረጃጀትን ለመበየን በተሻሻለው ረቂቅ ሕግ ላይ ጉዳዩ ይመለከተናል የሚሉ ወገኖች ዛሬ ተወያዩ። በሕዝብ ተወካዮች ምክር ቤት በተደረገው ውይይት ረቂቁ ከዚህ ቀደም በነበረው ሕግ ላይ ያወዛግቡ የነበሩ የትርጓሜና የገለልተኝነት ደንቦችን ለማረም ያለመ እንደሆነ ተነግሯል። ይሁንና ዛሬ በተደረገው ውይይት ላይም የተሳተፉት ወገኖች በአዲሱ ረቂቅ ሕግ የተለያዩ ጥያቄዎች አንስተውበታል። በተለይ የመንግስት ሰራተኞች፣ የአካል ጉዳተኞችን የመመረጥና የመምረጥ መብቶች እንዲሁም የፖለቲካ ፓርቲዎች ለመደራጀት የተጠየቀው መስፈርት ቅሬታ ቀርቦባቸዋል። ሰለሞን ሙጬ ከዛው ከአዲስ አበባ ተከታዩን ዘገባ ልኮልናል። በ92 ገጾች ተዘጋጅቶ የቀረበው የምርጫ ረቂቅ ሕግ በተለይ ሁለት ዋና ዋና ጥያቄዎች ተነስተውበታል። አንደኛው የፖለቲካ ፓርቲዎች የመመስረቻ አባላት ቁጥር መጨመር ሲሆን ለክልል ፓርቲዎች 750 የነበረው የመመስረቻ አባላት ቁጥር ወደ 4000፣ የሀገር አቀፍ ፓርቲዎች ደግሞ ከ3000 ወደ 10000 ከፍ መደረጉ ሲሆን ይህ ተገቢ አይደለም በሚል በስፋት ጥያቄ ተነስቷል። 4000 የማይሞላ ህዝብ ቁጥር ያላቸው ብሔረሰቦችን ይህ አሰራር እንደማይመለከት በመግለጽ የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ለጥያቄው ተከታዩ ምላሽ ሰጥተዋል። 10000 ሰው ደጋፊ ማምጣት ካልቻለማ አገራዊ ፓርቲ ነው ወይ ብሎ መጠየቅ አለበት። ከዛ አንጻር ከባድ የሆነ ትሬሾልድ ወይም ከባድ የሆነ የመግቢያ ሁኔታ ለፓርቲዎቹ አስቀምጠናል ብለን አናስብ። ሌላኛው በስፋት ያወያየው የዜጎችን ህገ መንግስታዊ መብት ይጋፋል የተባለውና የመንግስት ሰራተኞች በምርጫ የሚወዳደሩ ከሆነ ለጊዜው ስራቸውን እንዲያቆሙና ከደሞዝም እንዲታገዱ የሚለው የረቂቅ ህጉ አንቀጽ 33 ነው። ይህ ለምን ሆነ ከሚለው ጀምሮ የመንግስት ሰራተኛው በፖለቲካ ተሳትፎ አድርጎ ስልጣን ካልያዘ ታዲያ ማን ይሳተፍበት የሚሉ ጥያቄዎች ተነስተዋል። በዚህ ውድድር አስተባባሪ ካልተሳተፈ፣ በዚህ ውድድር የሲቪል ሰርቫንት አባላት ካልተሳተፉ ማንን ነው ልናወዳድረው የምንችለው? ተማሪ ጋር ለጊዜው አልደረሰም። ስለዚህ የመወዳደር መብቱ ባይገድብም ነገር ግን የሚያገኘው ጥቅማጥቅምና ደሞዝ ለምን እንዲቋረጥ ታሰበ? የመንግስት ሰራተኞችን በተመለከተ የተቀመጠውን ግን ምርጫ ቦርድን ማየት አለበት ብዬ አስባለሁ። አሁን ሀገሪቱ ባለችው ተጨባጭ ሁኔታ ያለው መንግስት ተገቢ አሰራር እየተከተለ አይደለም ብሎ መሟገት የሚችለው
መከራከር የሚችለው የመንግስት ሰራተኛው ነው። እያንዳንዱ የአሰራር ጥሰትን እያስተካከለ የሚሄደው የመንግስት ሰራተኛው ነው። እንደ ኢትዮጵያ አብዛኛው የመንግስት ሰራተኛ የቤት እንኳን ቁጠባ መክፈል የሚችልበት አቅም የለውም። ስለዚህ ወደ 4 ወርና ከዛ በላይ የሚፈጀውን ጊዜ ከመንግስት ስራ ውጭ ነው ደሞዝ እየተከፈለው የምርጫውን ሂደት የሚያስኬድበት አጋጣሚ መፈጠር መቻል አለበት የሚል ሐሳብ ስላለኝ ለዚህ ምላሽ ተሰጡት ወይዘሪት ብርቱካን ዓላማው ፉክክርን ያዛባል ብለን ስለምናምን የመንግስት ሀብትም ያላግባብ እንዲባክን ስለሚያደርግ እንጂ ሰራተኛውን ከፖለቲካ ተሳትፎ ለመነጠል ታልሞ የተደረገ አይደለም ብለዋል። መንግስት ሰራተኛ በሂደቱ በዛው በስራው ሂደት ላይ ያለ ደሞዙንም ከዛው በጀት እየወሰደ በዚህ በኩል ደግሞ የፖለቲካ ፓርቲዎች እንቅስቃሴና ሂደት ያደርግ ከተባለ አንድ ሚዛናዊነት ወይም ኢፍትሃዊ ያካሂዳሉ። በውይይቱ የምርጫ ሂደት በኢትዮጵያ አካል ጉዳተኞችን ያገለለ ነው፣ ይህም ሊታይ ይገባል የሚል ሐሳብም ተነስቷል። በኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽን ፕሬዝዳንት የሆኑት ወይዘሮ ምህረት ንጉሴ ይህንን ጥያቄ አንስተዋል። ከዚህ በፊት በነበሩት ምርጫዎች ላይ እኛ መርጠናል ብለን አናምንም። ምክንያቱም ምልክት ቋንቋ አስተርጓሚ ባልተዘጋጀበት ሁኔታ፣ ብሬል ተጠቃሚዎችን ባላስተናገደበት ሁኔታ፣ ፊዚካል አካል ጉዳተኞች በዊልቸር መጥተው በተመለሱበት ሁኔታ ምርጫ እኩል ተመርጧል የሚለው ለኛ ጥያቄ ውስጥ ያስገባል። ስለዚህ በአሁኑ ምርጫ የተሻለ መራጭና ተመራጭ መሆን የምንችልበትን ሁኔታ ለማመቻቸት በማሰብ ነው የመጣ ነው። ጥያቄው ተገቢ መሆኑ ታምኖበት እንደሚታየም ከመድረኩ ምላሽ ተሰጥቶበታል። ረቂቅ ህጉ የማሻሻያ ሀሳቦች ከተካተቱበት በኋላም ለህዝብ ተወካዮች ምክር ቤት ቀርቦ ይጸድቃል ተብሎ ይጠበቃል። ለዲደብሊው ለተጠናቀረው ዘገባ ሰለሞን ሙጬ ነኝ ከአዲስ አበባ። የኢትዮጵያ መንግስት ካለፈው ሰኔ አጋማሽ ወዲህ በጋዜጠኞችና መገናኛ ዘዴዎች ላይ የሚወስደው እርምጃ በሀገሪቱ የታየውን የፕሬስ ነጻነት ለስጋት ማጋለጡን ድንበር የለሽ ዘጋቢዎች አስታወቀ። በፈረንሳይኛ ምህጻሩ RSF ተብሎ የሚጠራው የጋዜጠኞች መብት ተሟጋች ድርጅት ሰሞኑን ባወጣው መግለጫው እንዳለው መንግስት የወሰዳቸው እርምጃዎች ባለፈው 1 ዓመት ብዙ ተስፋ የተጣለበትን የፕሬስ ነጻነት ለአደጋ የሚያጋልጥ ነው። ዓለም አቀፉ ድርጅት በያዝነው የጎርጎሪያውን ዓመት መጀመሪያ ባወጣው የፕሬስ ነጻነት ዝርዝር ኢትዮጵያ ሀቻምና ከነበረችበት 40 ደረጃ ቀንሳ ነበረ። የፓሪሷ ወኪላችን ሃይማኖት ጥሩነህ የRSF የአፍሪካ ጉዳይ የበላይ ኃላፊን አነጋግራ ተከታዩን ዘገባ ልካልናለች። ድንበር የለሹ የጋዜጠኞች ቡድን በያዝነው የፈረንጆቹ ዓመት መግቢያ በሀገራት የፕሬስ አያያዝ ደረጃ ማውጫ ላይ ኢትዮጵያ ትገኝበት ከነበረው 40 ደረጃዎችን በአንድ ጊዜ በማሻሻል 110ኛ ደረጃን እንድታገኝ አስችሏት ነበር ይላሉ። ይሁንና ከቅርብ ጊዜ ወዲህ ግን የጠቅላይ ሚኒስትር ዶክተር አብይ አህመድ አስተዳደር በጋዜጠኞች ላይ እየወሰደ ያለው የእስር የዛቻና ማስፈራሪያ እርምጃዎች የሀገሪቱ የፕሬስ ነጻነት ሁኔታን ወደ ቀድሞ አሰራር እየተመለሰ መሆኑን የስጋት ማሳያዎች መሆናቸውንም ጠቅሰዋል። የተወሰኑ ጋዜጠኞች ታስረዋል። ይህ ለመጀመሪያ ጊዜ ነው። ጠቅላይ ሚኒስትር አብይ አህመድ ቢሮአቸውን ከያዙ ወዲህ ባለፈው 1 ዓመት ተኩል ውስጥ ይህ አይነት እርምጃ እየተወሰደው። ስለዚህ እንዲህ አይነት ምልክቶች የሚያሳስቡ ናቸው። እኛ ለባለስልጣናቱ ጥሪ የምናደርገው የቀድሞው አስተዳደር ይጠቀምበት ወደ ነበረው ወደ ቀድሞው ልምድ እንዳይመለሱ ነው። የአፍሪካ ክፍል ኃላፊው አክለውም አሁን የጸጥታ አካላት፣ ወታደራዊ ኃይሎች፣ ፖሊስ በጋዜጠኞች ላይና በሚዲያ ባለሙያዎች ላይ ማስፈራራትን ይፈጽማሉ። በታድሶ የተገኘውን አዲስ ገጽታም የትም ሳይሄድ መና የሚያስቀረው ነው የሚሆነው። እሳቸው የጀመሩትን የለውጥ አጀንዳ ገፍተው መቀጠል አለባቸው። እኛ ተስፋ የምናደርገው በአካባቢው ባሉ ሀገራት ላይ የራሱን በጎ ተጽዕኖ ማምጣቱም አይቀርም። በአካባቢው የሚገኙ ሀገራትም በነጻው ፕሬስ ረገድ መጥፎ ተሞክሮ ያስመዘገቡ ሀገራት ናቸው። ኤርትራ ከፍተኛ ቁጥር ያላቸው የታሰሩ ጋዜጠኞች ከሰሃራ በታች የሚገኙባት ሀገር ናት። ጅቡቲም በጭራሹ ምንም አይነት የግል ሚዲያ የሌለባት ሀገር ናት። ስለዚህ ተስፋ የምናደርገው ጠቅላይ ሚኒስትር አብይ አህመድ የለውጥ አጀንዳቸውን እንዲቀጥሉበት፣ ምሳሌነታቸውም ለሀገራቸውና ለአካባቢው እንዲሆን ነው። በዛም ነው የፕሬስ ነጻነትን በምስራቅ አፍሪካ ማሻሻል የሚቻለው።
በሚዲያ አካላት ላይ የሚፈጠረው የስነ ምግባር መጓደል ጥፋት አጥፍተዋል የተባሉ ጋዜጠኞች መጠየቅ ያለባቸው በሀገሪቱ በተቀመጠው የሚዲያ ሕግ መሰረት መሆኑ ሲገባው ኃይላቸውን የተመኩ የመንግስት አካላት ጣልቃ ገብነት ግን ሊቆም እንደሚገባው የጋዜጠኞች መብት ተሟጋቹ ተቋም የአፍሪካ ዴስክ ኃላፊ ሚስተር አርኖልድ ፍሮገ ጨምረው አሳስበዋል። ሚዲያ በዚህ መልኩ የግጭት ኢላማ መሆን የለበትም። ግን ምናልባት ጋዜጠኞች ስራቸውን በአግባቡና ስነ ምግባርን አክብረውና ተከትለው የማይሰሩ ከሆነ ይህንን የሚከታተል ወይም የሚቆጣጠር የሚዲያ አካል አለ። ይህ አካል ብቻ ነው ጣልቃ ሊገባ የሚችለው። ይህ የወታደራዊ አካላት ስራ አይደለም። ጋዜጠኞችን ማስፈራራት፣ ማጥቃት የሚቀጥሉበት። ለጠቅላይ ሚኒስትሩና ለመንግስታቸው ጥሪያችንን የምናሰማው ሚዲያን መቆጣጠር ያለበት ያለውን ሕግ በማክበር ሲሆን ነው። ያም በጣም አስፈላጊ ነው። ለዲደብሊው ለተጠናቀረው ዘገባ ሃይማኖት ጥሩነህ ነኝ ከፈረንሳይ ፓሪስ። ዜና መጽሔቱ እስካሁን የተከታተላችሁትን ይመስል ነበረ። ወደ ሳምንታዊ ዝግጅቶቻችን በሙዚቃ እንለፍ።